በጥንታዊው የሻም ምድር እምብርት ላይ አዎ፣ በታሪክ መዓዛ በታወደችና በስነ ሕንፃ ውበት ባበበች ከተማ ውስጥ አንድ አፈ ታሪክ ይነገራል። እቺ ከተማ ደማስቆ ትባላለች። እስቲ በዐይነ ሕሊናችሁ ሳሏት። የቀን ፀሐይ በወርቃማ መስጊዶቿ ላይ ሲያርፍ፣ የገበያዎቿ ሽታ አየሩን ሲሞላ፣ በውጭ ለሚያየት ገነት ነው የምትመስለው። ነገር ግን ከዚህ ውብ ገጻ በስተጀርባ በየመንገዱ ጥግ፣ በየቤቱ ግድግዳ ውስጥ የተደበቀ ስውር ፍርሃት ያንዣብባል። ይሄ ፍርሃት ምንጩ አንድ ነው፤ የንጉሡ ሴት ልጅ ልዕልት ኑር፣ በእሷ ጥላ ስር የተሸበበ ፍርሃት። እናም ታሪካችን የሚጀምረው በዚህች ውብ ግን በጭንቀት በተሞላች ከተማ ውስጥ ነው። በዚህ የፍርሃት ድባብ ውስጥ ግን አንድ ድምፅ በሹክሹክታ የለውጥ ዘርን ይዘራ፣ እናንተንም ልዕልታችሁንም የሚያያችሁ ቀን ይመጣል ይላል። ይህ ተራ ዛቻ አይደለም፣ በፍጹም። በጨለማ ውስጥ የተለኮሰ የተስፋ ችቦ ነው። በአንድ ወጣት ልብ ውስጥ የተቀጣጠለ የተቃውሞ እሳት ነው። ይህ ድምፅ ገና ስሙንም የማናውቀው የታሪካችን ማዕከል የሚሆነው የጀግናችን ድምፅ ነው። የደማስቆ ልዕልት ኑር። ስሟ ኑር ብርሃን ማለት ነው። እንደ ስሟም ውበቷ በገጣሚያን ቅኔ፣ በሙዚቀኞች ዜማ የሚዘፈንለት ነበር። ነገር ግን ዓይኖቿ እንደ ጥልቅ ባህር የጠቆሩት፣ የውበቷን ያህል ቅዝቃዜን የተላበሱ ነበሩ። ልቧ ከምርጥ እብነ በረድ የተቀረጸ ይመስል ለርኅራኄና ለይቅርታ ፈጽሞ ቦታ አልነበረውም። ውበቷ የጭቃኔዋ መሸፈኛ መጋረጃ ብቻ ነበር። እንግዲህ የልዕልቲቱ አገዛዝ በከተማዋ ላይ የጣላቸው ሕጎች አሉ። ግን ሕግስ ይባላሉ? እማይታይ ሰንሰለት ናቸው፣ የሕዝቡን አንገት አንቀው የያዙ። አስቡት እስቲ፣ ልዕልቲቱ በሰረገላዋ ስታልፍ መስኮቶችና በሮች በሙሉ ይዘጓሉ። ነጋዴዎች የሱቆቻቸውን መጋረጃ ዝርግፍ ያደርጋሉ። መንገዶች ከሰው ይጸዳሉ፣ ባዶ ይሆናሉ። እና ማንም ሰው ቢቀርስ በስህተትም ቢሆን ፊቱን መሬት ላይ ደፍቶ የሞተ ያህል ጸጥታ ውስጥ ማስመጥ ነበረበት። በቃ ለደማስቆ ነዋሪዎች የእያንዳንዱ ንጋት የሕይወት ሳይሆን የአዲስ ፍርሃት መጀመሪያ ነበር። እነዚህን ሕጎች መተላለፍ ዋጋው እጅግ በጣም ከባድ ነው። ቅጣቱ ዓይንን ለዘላለም ለጨለማ አሳልፎ መስጠት ነው። አዎ፣ ፈጣንና ምሕረት የለሽ በጋሉ የብረት ዘንጎች የሚፈጸም የወርነት ፍርድ። የጋለ ብረቱ ሽታ፣ የተጎጂው ጩኸት፣ ይህ ሁሉ የልዕልቲቱ ምሕረት እጦት ማረጋገጫዎች ነበሩ። በእርሷ መዝገበ ቃላት ውስጥ ይቅርታ የሚለው ቃል ተፍቆ ከትፋ ቆይቷል። እና ታሪካችንን ወደ ማይቀለበስ አቅጣጫ የወሰደው ክስተት የተፈጠረው ፀሐይ በደማስቆ ሰማይ ላይ ስትሰቀል ነበር። አንድ አዛውንት ዓሣ አጥማጅ፣ ጀርባው በዓመታት የጎበተ ነገር ግን መንፈሱ ያልተሰበረ፣ የቀኑን ምርት በከረጢት ተሸክሞ ወደ ገበያ ይጓዝ ነበር። እያንዳንዱ እርምጃው የድካም ዋይታ ቢሆንም በልቡ ግን ቤተሰቡን የመመገብ ተስፋ ነበረው። ይህ ተስፋው ግን ሳያውቅ ከልዕልቲቱ የሰልፍ መንገድ ጋር ሲጋጭ ወደ ቅዠት ሊቀየር ጥቂት እርምጃዎች ብቻ ቀርቶት ነበር። በቅጽበት የጠባቂዎቹ ጦር ከበበው። አዛውንቱ በድንጋጤ ተንበረከከ። ምሕረት፣ መሐሪዋ ልዕልት፣ አላየሁሽም ነበር፣ ድካሜንና እርጅናዬን አይተሽ ማሪኝ ሲል ድምፁ በፍርሃት እየተነቀቀ ተማጸነ። ፊቱ በተስፋ መቁረጥ ተሽቧል። እጆቹ ለምሕረት ተዘርግተዋል። ሕይወቱና የዓይን ብርሃኑ በቀጭን ክር ላይ ተንጠልጥለዋል። ልዕልቲቱ ከሐር መጋረጃዋ ጀርባ ሆና ለአዛውንቱ የሕይወት ልመና ምንም አይነት ትኩረት አልሰጠችም። የዚህን ወራዳ ዓይኖች አጥፏቸው፣ ይሄው ነበር መልሷ። ቃላቶቿ እንደ ሰሜን ንፋስ ቀዝቃዛና ስለታም ነበሩ። በዙሪያው የነበረው ሕዝብ ትንፋሹን ዋጠ። የአዛውንቱ ዕጣ ፈንታ በአንድ የጭካኔ ቃል ተወሰነ። ጠባቂዎቹ ተግባራቸውን ፈጽሞ ሲሄዱ ሕዝቡ በፍርሃት ተበትኗል። ነገር ግን አንድ ወጣት ገና የ18 ዓመት ልጅ ከጥላ ውስጥ ወጣ። ሌሎች ፊታቸውን ሲያዞሩ፣ እሱ ግን ወደሚያለቅሰውና ወደ ታወሩ አዛውንት ተገብቶ የተበተኑትን ዓሣዎች አንድ በአንድ ሰበሰበለት። ስሙ ገና አልታወቀም፣ ማንነቱም ምስጢሩ ነው። ነገር ግን ይህ ትንሽ የደግነት ተግባር ርኅራኄ በጠፋበት ዓለም ውስጥ ትልቅ የተቃውሞ ምልክት ነበር። ወጣቱ የአዛውንቱን እምባ ሲያብስ በልቡ ውስጥ አንድ ጥያቄ ፈቀጣጠለ። ሕግ የጭካኔ መሣሪያ ብቻ ሲሆን ፍትሕ ምንን ትጠይቃለች? ዝምታ ወይስ ዓመፅ? መታዘዝ ወይስ መፋለም? ይህ ጥያቄ ለቀጣይ ድርጊቱ መሠረት የሚጥል የመላ ታሪካችንን አቅጣጫ የሚወስን ነበር። ይህ ወጣት ስሙ ሲካንደር በሰይፍ የሚገኝ ድል ጊዜያዊ እንደሆነ ያውቃል። ልዕልቲቱን ለማሸነፍ በኃይል ሳይሆን በአእምሮ መግጠም እንዳለበት ተረዳ።
የጭካኔዋ ምንጭ የሆነውን ትዕቢቷን ለመስበር ከምንም በላይ የምትወደውን ንብረቷን፣ የክፍሏን ብርሃን የሆነውን ያንን ዝነኛ ቀይ አልማዝ ለመስለቅ ወሰነ። ዕቅዱ እብደት ይመስላል። እስቲ አስቡት። መጀመሪያ እንደ ምሽግ በጠባቂዎች የተሞላውን ቤተ መንግሥት ሰብሮ መግባት፣ ከዛስ ቀጥሎ ወደ ሌሊቲቱ የግል በከፍተኛ ጠበቃ ወደሚተዳደረው ክፍሏ መድረስ እና በመጨረሻም በጨለማ ውስጥ እንኳን ክፍሉን ያበራውን ዋጋ ማይተመንለትን ቀይ አልማዝ መስረቅ። እያንዳንዱ እርምጃ የሞት አደጋ ነበረው። ነገር ግን የሲካንደር ድፍረትና ጥበብ ከፍ ብላይ ነበሩ። በማግስቱ ንጉሡ የጠፋውን አልማዝ ለሚመልስ ሽልማት ቃል ሲገባ አንድ ያልተጠበቀ ሰው ፍርድ ቤት ውስጥ ብቅ አለ። ሲካንደር ነበር። በአዳራሹ ውስጥ የነበሩት መኳንንትና አማካሪዎች ትንፋሻቸው ተቋረጠ። ሌባው በድፍረት ራሱን ሲያቀርብ፣ በንጉሡ ፊት ቆሞ የጠፋውን አልማዝ ሲያሳይ፣ አዳራሹ በድንጋጤ በተሞላ ጸጥታ ተዋጠ። ሲካንደር ለሽልማቱ ገንዘብ አልጠየቀም፣ ፍትሕን እንጂ። አዛውንቱን ዓሣ አጥማጅ ፍቱት አለ። ንጉሡ ተስማማ። 5ቱን ጨካኝ ጠባቂዎች ግርፋቸው አለ። ንጉሡ ይህንንም ፈቀደ። ለራሴም ነጻነትን እጠይቃለሁ ሲል ግን የንጉሡ ትዕግሥት አለቀ። ፍትሕን ሰጥቼሃለሁ፣ ነገር ግን ለስርቆትህ ትታሰራለህ ሲል አወጀ። ሲካንደር ፍትሕን ለሌሎች አስገኝቶ ለራሱ ግን የእስር ፍርድ ተቀበለ። ጠባቂዎቹ ሊይዙት ሲቀርቡ ሲካንደር ወደ ንጉሡ ዞሮ በጸጥታ ግን በስለት ቃላት ተናገረ። ብታስረኝ የናስታውስ ዘውድህን እሰረቃለሁ፣ እናም መቼም አትይዘኝም። ቃላቶቹ ተራ ዛቻ አልነበሩም። በንጉሡ ልብ ውስጥ የፍርሃት ዘርን የዘራ ትንቢት ነበሩ። የሲካንደር ቃላት እውነቱ ነው። በዚያው ምሽት ከተዘጋና ከሚጠበቅ እስር ቤት ውስጥ እንደ ጭስ በኖ ጠፋ። ከኋላው የተተወው ባዶ ሰንሰለት ብቻ ነበር። ከቀናት በኋላ ደግሞ ንጉሡ በዙፋኑ ላይ ተቀምጦ ሳለ ዘውዱ ከናሱ ላይ በምስጢራዊ ሁኔታ ተሰወረ። በዚህ ጊዜ ነበር ንጉሡ የተረዳው ሲካንደር ተራ ሌባ ሳይሆን የመንግሥቱን ሥልጣን መሠረት የሚያናጋ ማይጨበጥ ጥላ መሆኑን። ንጉሡ በውርደትና በቁጣ ተቃጠለ። እንቅልፍ አጥቶ ጠላውን ሁሉ እየፈራ ሲካንደርን ለመያዝ አንድ የመጨረሻ ዕቅድ አወጣ። ዕቅዱ ጨካኝ ነበር፣ ነገር ግን የተስፋ መቁረጥ ውጤት ነው። ያንን አዛውንት ዓሣ አጥማጅ እንደ ማጥመጃ ተጠቅሞ የሲካንደርን የርኅራኄ ስሜት በመቀስቀስ በልዕልቲቱ ቤተ መንግሥት ውስጥ ወደ ተዘጋጀለት ወጥመድ ለመክተት ወሰነ። የወጥመዱ ምሽት ሲደርስ ግን ከተጠበቀው በተቃራኒ ከልዕልቲቱ ክፍል ውስጥ የድንጋጤ ጩኸት ተሰማ። ጠባቂዎቹ ሲገቡ ያዩት ነገር ደማቸውን አቀዘቀዘው። ልዕልቲቱ መሬት ላይ ተዘርግታለች፣ ሕይወት የላት ትመስላለች። ከአጠገቧ ባለው ጠረጴዛ ላይ ደግሞ የንጉሡ የጠፋው ዘውድ በምስጢራዊ ሁኔታ ተቀምጧል። ይህ ሁሉ ግን የሲካንደር ታላቅና ውስብስብ ዕቅድ አካል ነበር። እውነተኛው ትምህርት ገና ሊጀምረው። ልዕልቲቱ ሞታ በንጉሣዊው መቃብር ተቀበረች። በማግስቱ ግን መቃብሩ ባዶ ሆኖ ተገኘ። ከደማስቆ ራቅ ባለ ቦታ ሲካንደር በአንድ ጠንቋይ እርዳታ ልዕልቲቱን ከገደላት መርዝ ሳይሆን ለጊዜው እንቅስቃሴ አልባ ካደረጋት ንጥረ ነገር አነጻት። ልዕልት ኑር ስትነካ በቤተ መንግሥቷ ሳይሆን በማታወቀው እንግዳ ምድር ውስጥ ራሷን አገኘች። በዚህ እንግዳና ብቸኛ ቦታ ላይ ነበር ሲካንደር ኑርን የተጋፈጣት። ይህን የፍትሐዊነት ትይዋለሽ? ስለዚህ አዛውንትስ? አንቺ ባስፈራራሽው ሰውስ? እኔ ያደረግኩት እነሱ በየቀኑ የሚሰማቸውን ስሜት አንቺም እንድትቀምሺ ብቻ ነው። ቃላቶቹ የጥላቻ አልነበሩም። የመስታወት ያህል እውነታውን የሚያንጸባርቁ ነበሩ። ለመጀመሪያ ጊዜ ኑር ከሥልጣኗና ከውበቷ ጀርባ ተደብቃ ሳይሆን እንደ ተራ ሰው ራሷን አየች። የራሷን የጭካኔ ነጸብራቅ ተመለከተች፣ እናም ተሰበረች። ትዕቢቷ እንደ ብርጭቆ ተሰባብሮ በእውነተኛ ጸጸትና ርኅራኄ እንባ ተተካ። የድንጋይ ልቧን ልት በመጨረሻም ሰው ሆነች። ሲካንደርና የተቀየረችው ልዕልት ኑር ወደ ደማስቆስ ሲመለሱ በሐዘን የተጎዳውን ንጉሥ አገኙት። ንጉሡ የሞተችውን ልጁን በዐይኑ ሲያይ መንፈስ ያየ መሰለው። ኑር በእንባ እየታጠበች ይቅርታ ስትጠይቀው ንጉሡ ለዓመታት የናፈቀውን የልጁን እውነተኛ ማንነት አየ። በዚህ ሁሉ ክስተት ውስጥ ንጉሡ የፍትሕን እውነተኛ ትርጉም ተማረ። ፍትሕ ማለት ሕግን በጭፍን መተግበር ሳይሆን ርኅራኄንና ጥበብን ማስተሳሰር እንደሆነ ተረዳ። የሲካንደርን ጥበብ አይቶ በልጁ ላይ ያመጣውን ለውጥ ተመልክቶ ሌባውን ሳይሆን የወደፊቱን ንጉሥ አየ። እቅፍ አድርጎ ተቀብሎት አልጋ ወራሹም አደረገው። እናም ታሪኩ በዚህ መልኩ ይደመደማል። አልማዝና ዘውድ የሰረቀው ሌባ በምሕረትና በጥበብ የሚገዛ ንጉሥ ሆነ።
የድሮ የፍርሃት ሥርዓት ፈርሶ በትሕትናና ርኅራኄ ላይ የተመሠረተ አዲስ የደማስቆ ንጋት ወጣ። መስኮቶች ተከፈቱ። የሕዝቡ የሳቅ ድምፅ የፍርሃትን ሹክሹክታ ተካው። ይህ አፈጣረቅ አንድ ትልቅ ጥያቄን ትቶልን ያልፋል። አንዳንድ ጊዜ ሕግን መጣስ የበለጠ ፍትሐዊ ዓለም ለመፍጠር ብቸኛው መንገድ ሊሆን ይችላል። የጥፋት ድርጊት የለውጥ ዘር ሊሆን ይችላል። መልሱ በታሪክ ገጾችና በራሳችን ሕሊና ውስጥ የተደበቀ ነው።